ያዕቆብ ከላባ ለምን ሸሸ? ራሔልስ የአባቷን ጣዖት ለምን ሰረቀች? ኦሪት ዘፍጥረት ምዕራፍ 31 እነዚህን ጥያቄዎች ይመልስልናል። በዚህ ምዕራፍ ውስጥ ያዕቆብ በላባ የአገዛዝ አይነት ስርዓትና የቤተሰብ አስተዳደር በጣም ከመማረሩ የተነሳ እሱ በሌለበት የራሱን ቤተሰቦችና ንብረቱን ይዞ ኮብልሏል። ላባም ይህን ነገር ሲሰማ ከ3 ቀን ጉዞን በኋላ ገስግሶ በገለአድ ተራራ አጠገብ ደርሶባቸዋል። እግዚአብሔርን በሌሊት ተገልጦ ላባን በያዕቆብ በባሪያው ላይ ምንም ነገር ለማድረግ እንዳያስብ ካስጠነቀቀው በኋላ ጠዋት ተነስቶ ላባ ያዕቆብን ተገናኝቶታል። በዚህም ጊዜ ለምን ተነስቶ እሱ በሌለበት እንደሄደና ቤተሰቦችንም ሳይሰናበታቸው ይዟቸው እንደኮበለለ በሚጠይቀው ሰዓት ያዕቆብ 14 ዓመት ለሚስቶቹ እንደተገዛለትና 7 ዓመት ደግሞ ለንብረቱ ወይም ደግሞ ለደሞዙ እንደተገዛለት አስታውሶ በእነዚህ ሁሉ ጊዜያቶች ደሞዙን እየቀያየረበት እንዴት እንዳስቸገረው በደንብ ከነገረው በኋላ አሁንም ባዶ እጁንና ከቤተሰቦቹም ነጥሎ ራቁቱን ወደ ቤተሰቡ ወደ አባቱ ቤት እንዳይሰደው ፈርቶ እንደሆነ ይነግረዋል። ከዚህም በኋላ ቢያንስ ይሄ እንኳን ቢሆን ጣዖቶቹን እንኳን ለምን ይዞበት እንደሄደና አምላኮቹን ለምን እንደወሰደ ብሎ የሚጠይቀው ሰዓት ያዕቆብ የላባ ጣዖቶች የተገኙበት ሰው እንዲገደል ፈቃድ ሰጥቶታል። በዚህም ጊዜ ላባ ሁሉም ቤተሰቦቹ ጋር ዞሮ ጣዖቱን አጥቷል። ጣዖቱ የነበረው ራሔል በግመሏ ኮርቻ ስር ደብቃው ነበረ። እንግዲህ ራሔል ለምንድነው ጣዖቱን ይዛ ሄደችው የሚለውን ነገር አባቶች ወይም ደግሞ ሊቃውንት በተለያየ አንግል ተርጉመውታል። ከነሱ መካከል ወርቅ ስለነበሩና ቀድሞ የራሔልና የሊያን ፋንታ ገንዘብ አባታቸው በልቶ እነሱን ምንም ሳይሰጣቸው ስላስቀረ የዛኛው ፋንታ ነው፣ እሷ ወርቅ ስለሆኑ ክፍያ ይሆነኛል ብላ ነው የወሰደችው ብለው የሚተረጉሙት አሉ። ሌሎች ደግሞ በአባቷ ጣዖት አምልኮ ውስጥና በሟርት ውስጥ ነበረ። ይህም ደግሞ ኋላ ላይ ቃል ሲገባቡ ላባና ያዕቆብ አንድ ስም ጠርቶ ነበር፣ የናኮርና የአብርሃም አምላክ ብሎ። አብርሃምና ናኮር ወንድማሞች ናቸው። የሚያመልኩትም ተመሳሳይ አምላክ እግዚአብሔርን ነበር። እንግዲህ ላባ ማለት የናኮር የልጅ ልጅ፣ ያዕቆብ ደግሞ የአብርሃም ቤተሰብ ነው። ሁለቱም አንድ አምላክ ነበር የሚያመልኩት። ላባ ግን የጣዖት አምልኮን አስገብቶ ነበረ። ስለዚህ ራሔል የእነዚህን ጣዖቶች የሰረቀችበት የጣዖት አምልኮን ከቤተሰቧ ውስጥ ለማውጣትና ቀድሞ እንደነበረው ልክ የአብርሃም ቤተሰብ እግዚአብሔርን ያመልክ እንደነበረው ሁሉ ጣዖት አምልኮም እሷ ከናኮር ቤተሰብ ወይም ደግሞ ከላባ ቤተሰብ ውስጥ እንዲወጣና እግዚአብሔር አምልኮ እንዲቀጥል ነው ብሎ የተረጎሙት ሰዎች አልጠፉም። ምክንያቱም ጣዖቱን ይዛ ሄደችው ራሷ ልታመልክ ቢሆን ኖሮ በግመል ኮርቻ ስር አታስቀምጠውም ነበር። የግመል ኮርቻ ስር ማለት እንግዲህ የሴቶችን ልማድ በዛን ጊዜ ነበረባት። እሷ ከጣዖቱ በላይ ተቀምጣ ነው የምትሄደው። በዚህ ያክል አምላኬ ነው የምትለው ነገር አታረክሰውም ነበር ብለው የሚፈቱት አሉ። በመጨረሻም እንግዲህ ፍቅረ ጣዖት ደግሞ ስላልጠፋላት ነው በአባቷ ቤት የለመደችው ነገር ብለውም ደግሞ የተረጎሙት አልጠፉም።